ማንኛውም ክርስቲያን በእስልምና ላይ ትችት አለን የምትሉ ሁሉ ትሰማላችሁ፣ ተደብቃላችሁ። የቆራረጣችሁ ቪዲዮ እንደምትሰሩ ስለሚደርሰ ነው ማለት ነው። ስናሳልፍ ግቡና እዚህ ቦታ ላይ ብራችታችሁ እስኪ እስላም ወላሂ ላዚም ታችሁ እዚህ ገብታችሁ እስልምና ላይ ቁርአንም ሆነ ሐዲስ ላይ ደስ ያላችሁ ያው የእናንተ ልጆች መጥተው እዚህ እየጠየቁ እየተረዱ ነው። እናንተ የምትነግሯቸው ሌላ አዲስ ነገር የለም። እሱን ይዛችሁ ሁኑና ከፊታችን ፍሪ ሆናችሁ አውሩ እስኪ ታችሁ እስላም እንደ ጥያቄ ራሱ አይደለም ትችት ገብታችሁ አይቀደም የገባው ልጅ አይታችኋል። እንዴታችሁ መጣ እንደዚህ ልባቸው ተቆርጧል። የለም ወፍ እንደሌለ ራሱ ጋር የለም። እንዲህ አይነት ነገር ነው እየነገሯቸው። የራሳቸውን ትርጓሜ ነው የሚነግሯቸው። ቁጥር ይነግሯቸዋል ሲሸውዷቸው። ቡኻሪ ላይ ሙስሊም ላይ ይሄ ሰውማ ቁጥር ይገልጻል ማለት ነው ትላላችሁ። ከዛ የራሳቸውን ግንዛቤ ነው የሚያስቀምጣቸው። ማንኛውም ዲያቆን ማንኛውም ቀሳውስት መነኩሴ እንዳለ ፓትርያርክ ተሰብስባችሁ ኑና ከፊታችን እስላም ተናገሩ። ቁርአን ላይ እንዲህ ቦታ ላይ ሐዲስ ላይ እንዲህ ቦታ ላይ ይበሉ።